السلام عليكم ورحمة الله وبركاته. የደም ግፊት በሽታ የደም ግፊት በሽታ የተለመደ ችግር ሲሆን የደማችን ጉልበት ወይም ኃይል ከአርተሪ ማለትም የደም ቧንቧ ግድግዳ ጋር ሲነጻጸር በጣም ከፍተኛ ሲሆን የሚከሰት ህመም ነው። ይህም እንደ ልብ ህመም አይነት የጤና ችግር ያስከትላል። የደም ግፊት ልባችን በምትረጨው የደም መጠንና ደም በአርተሪዎቻችን ውስጥ ሲያልፍ የመቋቋም ኃይል ይወሰናል። ብዙ ደም ልባችን በረጨች መጠን አርተሪያችን ይጠባል። ከዚያም የደም ግፊት መጠናችን ይጨምራል ማለት ነው። ምንም አይነት ምልክት ሳይኖረው ለዓመታት የደም ግፊት መጠናችን ከፍተኛ ሊሆን ይችላል። ይህም የደም ቧንቧዎቻችንን ይጎዳቸዋል። ያልተቆጣጠርነው ከፍተኛ የደም ግፊት ለከባድ የጤና ችግር የመጋለጥ እድላችንን ይጨምራል። ለዚህም የልብ ድካምና የደም መርጋት ተጠቃሾች ናቸው። የደም ግፊት ከብዙ ዓመታቶች በፊት የነበረ በሽታ ሲሆን በማንኛውም የእድሜ ክልል ያሉ ሰዎችን ያጠቃል። ከፍተኛ የደም ግፊት በቀላሉ የሚታወቅ በሽታ ሲሆን በሽታው እንዳለብን ካወቅን ሐኪምዎን በማማከር በቀላሉ መቆጣጠር ይቻላል። ደም ግፊትን በተመለከተ የተለያዩ ነጥቦችን እናካፍለው። የደም ግፊት በሽታ መነሻዎች። ሁለት አይነት የደም ግፊት በሽታዎች አሉ። አንደኛ፣ የመጀመሪያ ደረጃ የደም ግፊት። አብዛኞቻችን አዋቂዎች የደም ግፊት መነሻ ምክንያት አይታወቅም። የዚህ አይነቱ የደም ግፊት የመጀመሪያ ደረጃ ይባላል። የሚከሰተውም ቀስ በቀስ ከረጅም ዓመታት በኋላ ነው። ሁለተኛ ደረጃ የደም ግፊት። አንዳንድ ሰዎች ከፍተኛ የደም ግፊት ከታች በተጠቀሱት ምክንያቶች ያጋጥማቸዋል። ይህ አይነቱ የደም ግፊት ሁለተኛ ደረጃ የደም ግፊት ይባላል። በድንገት የሚከሰት ሲሆን ከመጀመሪያ ደረጃ የደም ግፊት አይነት የበለጠ ከፍተኛ የደም ግፊት በሽታ ያስከትላል። የተለያዩ ሁኔታዎችና መድኃኒቶች ለሁለተኛ ደረጃ የደም ግፊት ያጋለጡናል። እነርሱም የኩላሊት ችግር፣ የአድሬናሊን እጢ እብጠት፣ የታይሮይድ ችግር፣ ጥቃቅን የደም ቧንቧዎች ችግር፣ አንዳንድ የሚወሰዱ መድኃኒቶች፣ በሕግ የተከለከሉ መድኃኒቶች ማለትም እንደ ኮኬን፣ አምፌታሚን የመሳሰሉት፣ የአልኮል ሱሰኝነት፣ የእንቅልፍ ችግር ይገኙበታል። የደም ግፊት ምልክቶች። አብዛኛው የደም ግፊት በሽታ ተጠቂ የሆኑ ሰዎች የደም ግፊት መጠናቸው በአስደንጋጭ ሁኔታ እስከሚጨምር ድረስ ምንም አይነት የበሽታው ምልክት አይታይባቸውም። ጥቂት ሰዎች በመጀመሪያ የበሽታው ደረጃ ላይ የሚገኝ ከባድ ራስ ምታት፣ የተምታታ ንግግር እና ከሌላ ጊዜ የበለጠ የአፍንጫ መድማት ያጋጥማቸዋል። እነዚህ ምልክቶች የደም ግፊት መጠናቸው ለሕይወታቸው አስጊ እስከሚሆን ድረስ አይታይም። የደም ግፊት መጠንዎን መለካት ይፈልጋሉ? እንደ ማንኛውም የሐኪም ቀጠሮ ልንወስደው ይገባል። የደም ግፊት መጠንን መለካት ከ18 ዓመት ጀምሮ ቢያንስ በ2 ዓመት አንድ ጊዜ እንድንለካ ይመከራል። የደም ግፊትዎን ሲለኩ በሁለቱም ክንዶ መለካት አለብዎ። የደም ግፊት በሽታ ካለብዎ ወይም የልብ ችግር ካለብዎ በተደጋጋሚ መለካት ተገቢ ነው። በተወሰነ የጊዜ ልዩነት የጤና ምርመራ የማያደርጉ ከሆነ በፋርማሲና በተለያዩ ቦታዎች በሚገኙ የደም ግፊት መለኪያ መሳሪያዎች እንዲለኩ ይመከራል። ሌላ ጠቃሚ ነጥብ፣ የደም ግፊት መከላከያ መንገዶች። ጤናማ የሰውነት ክብደት፣ ከመጠን ያለፈ ውፍረት ከ2 እስከ 6 እጥፍ በደም ግፊት የመያዝ እድላችንን ይጨምራል። በየጊዜው እንቅስቃሴ መስራት። የሰውነት እንቅስቃሴ የሚያደርጉ ሰዎች ከ20 እስከ 50 በመቶ ከማያደርጉት ሰዎች የመያዝ እድላቸው ይቀንሳል። እንቅስቃሴ ሲባል ማራቶን መሮጥ አይጠበቅብንም። በየቀኑ የሚደረግ ትንሽ እንቅስቃሴ በቂ ነው።
የጨው አጠቃቀማችንን መቀነስ። የደም ብዛት ያለባቸው ሰዎች ጨው መጠቀማቸውን ሲያቆሙ የደም ግፊት መጠናቸው ይቀንሳል። ጨው መጠቀምን ማቆም የደም ግፊት መጠናችንን እንዳይጨምር ያደርጋል። አልኮል መጠጦችን መጠቀምም እንዲሁ የደም ግፊታችንን እንዲጨምር ያደርጋል። የደም ግፊታችንን ለመቀነስ አልኮልን መጠንቀቅ ብልህነት ነው። ጭንቀትን መቀነስ። ጭንቀት የደም ግፊት መጠናችንን እንዲጨምር ያደርገዋል። ከጊዜ ቆይታ በኋላ ለደም ግፊት በሽታ መነሻ አንድ ምክንያት ይሆናል። ሌሎች የምግብ ይዘቶች የደም ግፊት በሽታን ለመከላከል ይረዱናል። ከነዚህም መካከል ፖታሺየም የመጀመሪያው ነው። በፖታሺየም የበለጸጉ ምግቦች በደም ግፊት በሽታ ከመያዝ ይከላከላሉ። ፖታሺየም ከተለያዩ አትክልትና ፍራፍሬዎች፣ ከእንስሳት ተዋጽኦዎችና ከአሳ እናገኛለን። ሌላው ካልሽየም ነው። አነስተኛ የካልሽየም መጠን የሚጠቀሙ የህብረተሰብ ክፍሎች በደም ግፊት የመያዝ እድላቸው ይጨምራል። ካልሽየም ከወተት፣ እርጎና አይብ እናገኘዋለን። ሌላኛው ማግኒዥየም ነው። የማግኒዥየም መጠናቸው አነስተኛ የሆኑ ምግቦች መመገብ የደም ግፊት መጠናችንን ይጨምራል። የጤና ባለሙያዎች እንደሚመክሩት ተጨማሪ ማግኒዥየም የደም ግፊትን ለመከላከል መውሰድ አይመከርም። ከመደበኛ ምግባችን የምናገኘው በቂ ስለሆነ። ሌላው የአሳ ዘይት ነው። ኦሜጋ 3 ፋቲ አሲድ የምናገኘው ከአሳ ሲሆን የደም ግፊትን በመከላከል ይረዳናል። የመጨረሻው ነጭ ሽንኩርት ነው። የደም ግፊት መጠንንና ኮሌስትሮልን በማስተካከል ከፍተኛ ጥቅም አለው። የካንሰር በሽታንም ይከላከላል። የዛሬ አጠር ያለ የጤና መረጃችን ይህንን ይመስላል። በሌላ አጭር መረጃ እስከምንገናኝ መልካም ጊዜ